ተጀናጀንም አልተጀናጀንም ዙሮ አንድ ቀን እናገባለን አይደለ? ስለዚህ ለምን አሁን እንቅልፋችንን እናጣለን? ለምን እንረፋለን? ሰው የሚጀናጀነው ፍቅረኛ የሚሆነው ለመጋባት ነው አይደለ? ስለዚህ ሳትጀናጀንም እኮ መጋባት ይቻላል። እና ለምን እንቅልፋችንን እናጣለን? ለምን ከዳይ ልብ ለምን ትሰባበራላችሁ? ሁለተኛ ሌላ ሰው ማፍቀር አልችልም ማግባት አልችልም ከማለት ዝም ብለን አንኖርምና ከዛ ሰዓቱ ሲደርስ ለምን ዝም ብለን አናገባ? እንደዛ ነው የሚያዋጣው። አሁን እኮ በሽታ በራብና በእንቅልፍ የመጣ በሽታ ከባድ ነው። ተግባባን? በራብ የሚመጣ በጣም ክፉ ነው፣ ትልቅ መዘዝ ያመጣል። በተለይ እንቅልፍ ከዛ ላይ ስልክ አፍጥጣችሁ ምናምን የሚመጣ በሽታ ክፉ ስለሆነ ተኙ። ስራችሁን ትጨርሳላችሁ። ለጥቱልና ከዛ ጊዜው ሲደርስ አንዱ ጠውልግ አንዱ ሸባባ አንጥቶ ይጥልልሻል። ለኔም አንዲቱ እግሯ የተማታኝ መታት ወድቅብኛለች። ከዛ መጋባት ነው መኗኗር። ምን አስለፈነው? በቃ ከዚህ በኋላ እኔ በቃ አልጀናጀንም። በቃ ትቻለሁ። አቤት ግን ደግሞ ይናፍቁኛል የኔ ጠንበለሎይ የኔ ምርጦይ። አቤት